ሰላም ሰላም የዩቲዩብ ቤተሰቦች፣ የዩቲዩብን እንግዲህ ሰብስክራይብ ያደረጋችሁ ልታበረታቱኝ ፈልጋለሁ። እንግዲህ ዛሬ ስለ ዳዊትዬ ትንሽ ነገር ለማለት ነው የመጣሁት። በዛውም እየተማራችሁበት ይህን ቪዲዮ ጨርሳችሁ እንድታዩልኝ ስል በትህትና እጠይቃለሁ። እንግዲህ ዳዊትዬ እናት ነኝ፣ አሁን ደግሞ አራስ ነኝ። እግዚአብሔር ይመስገን በጣም ጥቼለታለሁ ማለት ነው። ዳዊትዬ እንግዲህ ሲወለድ በደረሰበት የሕክምና ስህተት ወይም ረጅም ሰዓት በመታፈኑ አዛብባቸውን በመውጣቱ ጭንቅላትና ነርቭ ችግር ወይም ሲፒ አጋጥሞት በእንደዚህ በምታዩት ሁኔታ ነው ያለ። አሁን የሚኖረው በዳይፐር ነው። የሚጠጣው ፈሳሽ ነገር ነው የሚጠጣው ልበል እንጂ ስለማይበላና በጣም ብዙ ስቃይ ነው ያሳለፍነው እኔና ልጄ። ያወለድኩኝ ሆስፒታል አንድ ወር እዛው እንደተወለደ አንድ ወር ተቀምጫለሁ። መድኃኒቱም ተከታትሎ 2 ዓመት ወስዷል። ግን ይኖራል የተባለው 4 ቀን ነበር። እግዚአብሔር ብሎ እንግዲህ 7 ዓመት ከምናምን ሆኖታል። ግን በዛ ውስጥ ብዙ ፈተናዎች፣ ብዙ እንባዎች አሉና እግዚአብሔር ይመስገን እዚህ ጋር ለደረስ ነው። እግዚአብሔር ይመስገን። እና አንዳንዴ ሆስፒታል ላይ ጤና ጣቢያም ላይ ስንወልድ ልጅ ታፍኗል ስንባል ቀላል ነገር መታፈን፣ እኔ ቀላል ነገር በጨርቅ እንደታፈነ ሁሉ ነው የማስበው። ገብቷቸው በጨርቅ እንደታፈነ ታፍኗል ሲሉ ቀላል ዳርቂ አይቸው መድኃኒቱ እየወሰደ በጣም ሲጀር ነበረው ማንቀጥቀጥ ማለት ነው። ልጅ በጣም ዋጋ ከፍሏል፣ እኔም ዋጋ ከፍያለሁ። ግን እግዚአብሔር ይመስገን ያም ቢሆን ያልፋል። አሁን አብዛኛውን ኢትዮጵያ ውስጥ እንግዲህ በዚህ መከራ ውስጥ እናቶች እያለፍን የቴራፒ ቦታ የለም፣ ትራንስፖርት ምቹ አይደለም፣ መድኃኒት አይገኝም። በጣም ከባድ ነው የሲፒ እናቶች የምናሳልፈው። እና በጣም አንዳንዴ ሳስበው እንዴ የህፃናት መብት የሚባለው ከእነዚህ ልጆች ላይ አይሰራም እንዴ እስክል ድረስ ነው በጣም የምንቸገረው። ለማዘር እንቸገራለን፣ ለማቀፍ እንቸገራለን እና ብዙ ችግሮች አሉብን። ግን በዛ ሁሉ አልፈን ግን እዚህ ጋር ቁሜ ራሴን ሳየው ራሴን ሙይ መሰረት በጣም አንቺ ጀግና እናት ነሽ ብዬ ነው የምለው። በእውነት ነው የምላችሁ። ግን እኔ ልጆች ግን ያሳዝኑኛል በእውነት ለመናገር። እኔ በህይወቴ ለልጅ የምመኘው እውነቴን ነው ይሄ ማዘሉ ማንሳት መጣሉ ለእኔ አይከብደኝም። ግን ሲበላ ሲያስመልስ ሲጠጣ የተፈጨ ነገር ነው የሚሆነው። ግን ሲያስመልስ ሳየው አንዳንዴ እግዚአብሔርን የምጠይቀው እግዚአብሔር ሆይ ምን አለ አንድ ቀን ጉሮሮውን ከፍተለት ምግብ በደንብ የሚበላበትን ቀን ነው የምናፍቀው እንደ እናትና። ሰው ቁሞ ይሄድልኝ የሆነ ነገር የለልኝ ይመኛል።